አንደኛ ነገር እኔ እናንተ ምንም አይነት ግንኙነት ስለሌለን እኔ ላይ የመቅናት መብት የለህም። ደሞ ቤታችን ስለመጣሽ በጣም ደስ ብሎኛል። ኤላ ፒስ ነው። ምን አገባ? ምን እሺ? ምንድነው ኤላ? አሁንስ ፈጽሞ ሀና ሌላ ሰው ሆናብኛለች። አንተ የምታውቃት ሀና በአባቷ አቅፍ ዓለም ሞልቶላት በሰላም ትተኛ የነበረችውን ነው። ሀና መቼም አትለወጥ። ጆሮም ቢሆን ከናንተ ጋር መቀራረብ የቻለው በሱ ምክንያት መሆኑን እንዳረስ። ሀና ካልፈለገችኝ ደግሞ መቆየቴ ምንም አያስፈልግም። ወይኔ አምላኬ፣ እኔ እኮ ሲናገረኝ አዝኜ ክፉ ቃል ተናገርኩት እንጂ ላስከፋው አልነበረም። ይሄን ያህል ጊዜ ካላወቀችኝ ከዚህ በኋላ ታውቀኛለች ብዬ ስለማልገምት ብርቅ ነው የሚሻለው። እንደውም የመጡ ሰሞን ደግሞ ያው ላንተ ብር እየላከ ከአባቷ ጋር እንድትውል እንዳደረገ ምናምን ነግሬያታለሁ። እንዴት አደርሻና? እግዚአብሔር ይመስገን። ለምንድን ነው ትናንትና ጀምሮ ስልክ ስደውል ማታነሺ? መብቴ መሰለኝ። እሱማ ልክ ነሽ። ቆይ አሁን ለምንድን ነው የፈለከኝ? እባክሽ አንድ ጊዜ እናውራ። እኔ ካንተ ጋር ምንም ማውራት አልፈልግም። አንቺ ጠዋት ጀምሬ እዚህ የተከተልኩት አንቺን ላዋራ ፈልጌ መሰለኝ። እጄን ልቀቀኝ። ይቅርታ ሳላስበው ነው። ምንድን ነው መናገር የምትፈልገው? ሀና የአባትሽ አንሶ አንቺ ምን አድርጌሽ ነው ፊት የምትነሺ? ሲጀመር እኔ ማንኝና ነው አንተን ፊት የምነሳ? እኔ እናንተ ዝምድና ነበረን እንዴ? ምን እያልሽ ነው ሀና? ጥሩ ሰው መስለኝ ነበር አዲስ አበባ ድረስ ከመጣውበት ከአባዬ ሕክምና አንተን ያስቀደምኩት። ሀና ባደረግሽው ነገር የምትመጻደቂ ሰው እንዳልሆንሽ አውቃለሁ፣ ግን እንደዚህ ከተናገርሽኝ የምር ማስደብሬሻለሁ ማለት ነው። ይኸውልህ ማን ነበር ስምህ? ሀና ጭራሽ ስም የጠፋሽ ማለት ነው። የምርም በጣም አስቀይሜሻለሁ ማለት ነው። የምር አምኜህ ነበር። በአባዬ ጉዳይ ማንንም አምኜ አላውቅም ነበር። አንተን እንደ ወንድም ያስቤ አባዬን እንደ አባትህ እንድታየው አድርጌ ነበር። አንተ ግን አሳፈርከኝ። አውቃለሁ ሁሉም ሰው ሲፈርድብኝ እንጂ ሲኮራብኝ አይቼ ስለማላቅ ብትፈርድብኝም አልቀየምሽም። ባካ አንጀት ለመብላት አትሞክር። እኛ የቀረብን ልክ እንደ ቤተሰብ አይተንህ ነበር። አንተ ግን የገቢ ምንጭ አደረከን። አባዬ ልክ እንደ አባት ስታይ ነበረው ለካ ኤልያስ ገንዘብ ስለሚልክልህ ነበር። አው ጭራሽ አው ትለኛለህ? አው ሲጀመርም እኔ በሰውነቴ ቀርቦኝ የሚያቅሰው ማን አለ? ይልቃና አንቺ በጣም ጥሩ ሰው ነሽ። ምንም ብትይኝ አልቀየምሽም። ጥሩ ሰው እያልክ ለመደለል አትሞክር። አሁን ምን እንደገባኝ ታውቃለህ? ምንም አድርግ ምንም የእንጀራ አባት ያሳሰረ ልክ ነበር። ያደረኩትን ነገር ስለማቀው እንደፈለግሽ በይኝ፣ አልቀየምሽም። እኔ ማንንም እንዲያምኝ አላውቅም ነበር። አንተን ግን አምኜህ ነበር። ለዛ ነው አባዬን አሳልፌ የሰጠው። በአንተ ምክንያት ፈገግል ነበር።